ሰላም እንዴት አላችሁ? የተከበራችሁ የሰራዊት ስፖርት እና የዚህ ዩቱብ ቻናል ቤተሰብ የሆናችሁ በያላችሁበት ሰላማችሁ ይብዛ እያልኩ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ይህንንም ስለምታደርጉ አመሰግናለሁ። አርሰናል በኤፍኤ ካፕ ከሳውዛምፕተን ሽንፈት ጨዋታ መልስ ነገ ከምሽቱ 4 ሰዓት በፖርቹጋል ምድር በሆሴ አልባርዴ ስቴዲየም የቻምፒየንስ ሊግ ጨዋታ ከስፖርቲንግ ሊዝበን ጋር የሚጫወት ይሆናል። ይህንን ጨዋታ ውጤት በትክክል ለገመቱት ለሶስት ሰዎች የካርድ ሽልማት አዘጋጅቻለሁ። የካርድ ሽልማቱን ለማግኘት አንደኛ ማድረግ ያለባችሁ ይህን ዩቱብ ቻናል ሳብስክራይብ ማድረግ፣ ሁለተኛ ደግሞ ሼር ማድረግ፣ ሶስተኛ ላይክ፣ ከዛም ውጤቱን መገመት። ይህንን ቀላል ነገር በማድረግ እናንተም ተሸላሚ ሆኑ። በውጤቱም እንግዲህ እንደምትደሰቱ ተስፋ አደርጋለሁ። ቀጥታ ወደ ጨዋታው ዝርዝር ሁኔታ እንሄዳለን። እንግዲህ ወደ ዝርዝሩ ስንመጣ በርካታ ሚዲያዎች ላይ እና በብዛት ከጨዋታው በፊት አሁን አርሰናል ያለበት የዚህ የስነ ልቦናና ሰሞኑን በተፈጠሩ በእነዚህ ጨዋታዎች ተጫዋቾች ላይ የሚታየው ይሄ የፍርሃት በአሰልጣኙ ላይ የሚታየው ፍርሃት፣ ድንጋጤ ይህንን ውጤትም እንዳያበላሸው የሚል ስጋት ያለባቸው የቀድሞ ተጫዋቾችም አሉ። አንዳንድ የቀድሞ የአርሰናል ተጫዋቾች ደግሞ በዚህ ጉዳይ ላይ አሁን ላይ ሀሳብ አስተያየት መስጠት ያልፈለጉትም አሉ። ምክንያቱም ጥሩ አስተያየት መስጠት አንፈልግም፣ መጥፎ አስተያየትም መስጠት አንፈልግም። አሁን ቡድኑ ካለበት አኳያ እንደዚህ አስተያየቶችን መስጠት ለቡድኑ አሉታዊ ተጽዕኖን አያሳድርም፣ ጥሩ አይደለም ከሚል እሳቤ የተቆጠቡትም አሉ። በዛ ልክ ደግሞ ጥሩ አስተያየትም የሚሰጡ አሉ። ተጫዋቾች መሆን ያለባቸው ማድረግ ያለባቸውን ነገር የሚናገሩ አሉ። ይህንን ደግሞ ያው ሁላችንም በተለያዩ ሚዲያዎች እያየንና እየሰማን ያለው ነገር ነው። ዋናው ነገር ምንድነው? አሁን ከዚህ ከስፖርቲንግ ሊዝበን ጨዋታ በፊት አርቴታም ተጫዋቾችም የተናገሩት ነገር አለ። ከሽንፈቱ ጋር አያይዞ ያነሱት ዋና ዋና ነጥቦች አሉ። ራያም ሚኬል አርቴታም ራሱ ከዚህ ጨዋታ በፊት የተናገሩት ነገሮች አሉና እስቲ እነሱን መጀመሪያ ከዚህ ከጉዳት ዜና እንጀምር። አሁን ነገ ሳካና ቲምበር በጨዋታው አይሳተፉ። አሁን በቲምበር ቦታ ማን ሊሰለፍ ይችላል የሚለው ነገር ራሱ አሁን አሳሳቢ ይሆናል። በእርግጥ ሙስኬራም አለ፣ ቤን ዋይትም አለ። ቤን ዋይት ደግሞ በትናንትና በሳውዛምፕተን ጨዋታ የሰራው አማተር ስህተት ይሄ ራሱ አሁን ለነዚህ ለስፖርቲንግ ሊዝበኖች ጥሩ ነገር ነው። ምክንያቱም የሱን ደካማ ጎን አይተውታል ማለት ነው። ሙስኬራም ደግሞ ፓስ ሲያደርግ ወደፊት አያደርግም፣ ወደ መኋላ ወደ ጎን ምናምን ነው የሚያደርገው። ይሄ ደግሞ ጨዋታውን የማቀዝቀዝ አይነት ቴምፖን ያቀዘቅዟል ብዬ ነው የማስበው። በመከላከሉ ረገድ ጥሩ ቢሆንም ግን ወደፊት ኳሶቹ ወደፊት ይዞ በመሄድ ወደፊት ኳስ ፓስ ከማድረግ እሱ ወደ ኋላና ወደ ጎን ይሰጣል። ያ ደግሞ ወደፊት ለምሳሌ እየሄደ ያለን ተጫዋች የእሱን ቴምፖ ጠብቆ አይደለም ኳስ ወደፊት ፓስ የሚያደርገው። ያ ደግሞ ስፖርቲንግ ሊዝበኖች በጣም ሲበዛ በጣም ፈጣኖች ናቸው። ሃይቦልም ይጫወታሉ፣ አጭር ኳስም ይጫወታሉ፣ ግን ፈጣኖች ናቸው። በመስመር በጣም ይፈጥኑት። ይህንን ደግሞ ሞስኬራን ካስገባን ሞስኬራን አርቴታ የሚጠቀመው ከሆነ ኳስ ከማፍጠን አኳያ ኳስ ወደፊት ፕሮግሬስ ከማድረግ አኳያ ትንሽ ክፍተቶች ይታያሉ ብዬ አስባለሁ። ቤን ዋይት ደግሞ ወደፊት ሩጫው ይሮጣል። በእርግጥ ግን አሁን ላይ ከጉዳቱ በኋላ ትንሽ የደከመ ይመስላል እንጂ ወደፊት ሩጫዎቹ ጥሩ ነበሩ። ከዚህ ፊት ጥሩ ከሳካ እና ከማርቲን ኦዲጋርድ ጋር ጥሩ ኮምቢኔሽን ነበራቸው ለሶስት ፓርቲን ጨምሮ ፓርቲ ባለ ጊዜ ቶማስ ፓርቲን ጨምሮ ጥሩ ኮምቢኔሽን ነበር። አሁን ግን ያ መስመር የተዳከመው አንደኛ ከጉዳት ተጫዋቾች ፓርቲም ለቋል። ኦዲጋርድም እንደምታየው በጉዳት በዚህ ዓመት ምንም ብዙ ማገልገል አልቻለም። ቤን ዋይት ራሱ እየተጎዳ ነው። ቡካዮ ሳካ ራሱ እየተጎዳ ነው። ስለዚህ የቀኝ መስመር የአርሰናል በዚህ ሁኔታ ተዳክሟል። ጭራሽ አሁን ጥሩ የነበረው በዚህ ዓመት ጥሩ የነበረው ጁሊያን ቲምበር ነበር። ቲምበርም አሁን በጉዳት ምክንያት እንግዲህ በነገው ጨዋታ አይሳተፍም። ይህም ለአርሰናል ራስ ምታት የሚሆንበት ቦታ ነው ብዬ ማስበው። እንደምታውቀው ደግሞ ጠንካራ ጎን የአርሰናል የሚባለው ያ ነው። ምክንያቱም ከፊት ለፊት
ቡካዮ ሳካ አለ፣ ከጀርባው ማርቲን ኦዴጋርድ አለ፣ ከሱ አጠገብ ደግሞ ዩሪያን ቲምበር አለ። ቲምበር በመከላከሉ በዋን ቱ ዋን በጣም ጠንካራ ስትሮንግ የሚባል ተጫዋች ነው። በዚህ ዓመት በፕሪሚየር ሊጉ በቀኝ መስመር እኔ እንጃ ከቼልሲው ጄምስ ቀጥሎ ይመስለኛል ጥሩ ነገር ያለው እሱ ነው። ወጥ አቋም ጄምስ ያው ይጎዳል ምናምን፣ ቲምበር ግን ጥሩ አቋሙም ጥሩ ነው፣ ፊዚካሉም ጥሩ ነው፣ በመከላከሉም በማጥቃቱም ጥሩ ነበር። ስለዚህ አሁን እሱ ደግሞ ከተጎዳ ኋላ ምንም አይነት አሁን ባካፕ የሚባል ነገር የተሻለ ባካፕ የለም። ለሳካም ቢሆን ጥሩ አገልግሎት ሲሰጥ የነበረው እሱ ነበር። እሱም ባለመኖሩ ነገ ቢያንስ አርሰናል በዛ በኩል ይፈተናል የሚል የግል አስተያየት አለኝ። እሱም በኩል እንግዲህ አርቴታ ትልቅ ስራ ይጠብቀዋል። ያንን በምን አድርጎ እንዴት መሸፈን እንዳለበት ከኛ ይልቅ እሱ በደንብ ስለሚያውቀው አንዳንድ የበስራዎችን ለእሱ እንተዋለን። በጣም ደግሞ ያው መልካሙ ዜናው ራይስ፣ ጋቢና ትሮሳርድ ለጨዋታው ዝግጁ ናቸው። እነሱ ዝግጁ መሆናቸው ቢያንስ ራይስ በመሃል ሜዳው፣ ትሮሳርድ ያው በመስመር፣ ጋቢ እንደምታውቀው የኋላ ደጀናችን ነውና እነዚህ ሶስቱ ተጫዋቾች መመለሳቸው ለአርሰናል ትልቅ ዜና ነው። ለስፖርቲንግ ሊዝበን ደግሞ ራስ ምታት ነው የሚሆንላቸው። ምክንያቱም እነዚህን አምና አይተዋል በእነሱ ሜዳ። አምና አሁን ነገ በምንጫወትበት ስቴዲየም 5-1 ስናሸንፋቸው የነዚህ የሶስቱ አገልግሎት ራይስና ጋቢ ምን ያህል ስራ ሲሰሩ እንደነበር ሁሉም የሚያውቀው ነው። ሁሉም የፖርቹጋል ህዝብ ሙሉ የሚያውቀው ነገር ነው። ስለዚህ ጋቢ ነገ አለ፣ ራይስ አለ፣ ትሮሳርድ አለ። ያው ከጉዳት ቢመለስም ትሮሳርድ ኳስ ይዞ ተጫዋች የመቀነስ ችሎታ ያው እሱ ብዙ የሚታማ አይደለም። ስለዚህ ያ ነገር ደግሞ ለአርሰናል መልካም ዜና ነው። በቀጣዩ ደግሞ ቅዳሜ ጨዋታዎች ላይ ሳካና ቲምበር ይመለሳሉ። ያም ለአርሰናል ያው መልካም ዜና ነው። ነገ ግን ያለምንም ጥርጥር አርሰናል ስፖርቲንግ ሊዝበን አሸንፎ መመለስ ግዴታው ነው። ምክንያቱም እዛ ጋር አቅሎ ይመጣና እዚህ በፕሪሚየር ሊጉም ተረጋግቶ ይጫወታል። አሁን ከጨዋታ ባሸነፍ ቁጥር አንደኛ ስለ ልቦናም እየጠነከረ ይመጣል። ሌሎች ተቃራኒ ቡድኖችም ላንተ ያለውን አመለካከታቸውን በጣም በቃ ይፈራሉ። ምክንያቱም ሁለት ጨዋታ ተከታታይ አሸነፍኩ ማለት ከኋላ ያለው ራሱ ይደነግጣል። ዋይ እነሱ እንደዚህ ያሸነፉ ነው፣ እነሱ እንደዚህ ያደርጉ ነጥብ አይጥሉ የሚል ነገር ስጋት ያሳድርባቸዋል። ስለዚህ አርሰናል ነገ ምንም ተረጋግቶ ተጫውተው ስፖርቲንግ ሊዝበን አሸንፎ ይወጣሉ የሚል ግምትም አለኝ። ያው ያሸንፋሉ ብዬ አስባለሁ። ምክንያቱም በሳውዛምፕተን ሽንፈት በጣም ተጎድተዋል ተጫዋቾቹ፣ በጣም የተጎዱት። አርቴታም ራሱ እኮ በዚህ በቃለ መጠይቁ ላይ የሳውዛምፕተንን ጨዋታ 2 ጊዜ ደግሜ አይቼዋለሁ ነው ያለው። 2 ጊዜ ደግሜ አይቼዋለሁ፣ በተጫዋትነው መንገድ መሸነፍ አይገባንም ነበር ብሏል። በተጫዋትነው መንገድ መሸነፍ አይገባንም። እንደዚህ ማለቱ ደግሞ ጥሩ ነው። ምክንያቱም የሆነ ያየበት መንገድ አለ። የሆነ ክስተት ሆኖ ያው 2 ጎሎቹም ተቆጠሩ እንጂ አርሰናልም ማሸነፍ ይችል ነበር። እነዚህ አጋጣሚዎችን ያ ጎል ከመቆጠሩ በፊት አርሰናል ያንን ኳስ አሁን ከኦዲጋርድ ወደኋላ ፓስ ያደርግ የተቆጠረችው ጎል ከዛ ከነሱ ጎል ክልል ነው ሄዶ የገባውና ያንን እዛ አርሰናል አስቆጥሮ ቢሆን ኖሮ ጨዋታው እንደዚህ አይቀጥልም። እንደዚህም ውጤቱ እንደዚህ ላይሆን ይችላል እና አርቴታ 2 ጊዜ ደጋግሜ አይቼዋለሁ ያለበት ምክንያት ይመስለኛል ለዚህ ይሆናል ብዬ አስባለሁ። እንግዲህ ደግሞ ሌላኛው ምንድነው ራያ ስለ ጨዋታ የተናገረው ነገር ይህ ጨዋታ ማንነታችን ምን ማድረግ እንደምንችል ለዓለም የምናሳይበት ትልቅ አጋጣሚ ነው። ሁሉም ጨዋታ አዲስ ነገር ለማድረግ እድል ነው ብዬ አምናለሁ። እናም በቀጣይ ጨዋታ ነገ ነው ስለ 2ቱ ሽንፈቶች ወሬዎች ይኖራሉ። ነገር ግን እነሱን ወደ ራሳችን ለመመልከት ልንጠቀምባቸው ይገባል። ነገ ትልቅ እድል አለን። እናም ቡድኑም ለዚህ ዝግጁ ነው።
ስል ነው አስተያየትን ሰጠውና ስለ ካፕቴናቸው ስለ ኦዲጋርድም ምንድን ያለው ኦዲጋርድን በዚህ የውድድር ዓመት በጣም አጥተነዋል፣ ብዙ አላገኘ ነው፣ የቡድን መሪ ነው እሱ። ዴቪድ ራያ ስለ ሳውዛምፕተን ሽንፈት ከሳውዛምፕተኑ ሽንፈት በኋላ ብስጭት አለ፣ ያ የነበረን እድል አሁን የለም። እናም ይህንን ህመም በቀሪው ውድድር ዓመት መነሻ እንዲሆን መጠቀም አለብን። ራያም ይህንን ነገር ለማንሳት ሞክሯል። ሌላው ደግሞ እዚህ ከስፖርቲንግ ሊዝበን ጋር በተገናኘ ስፖርቲንግ ሊዝበኖች በሜዳቸው በጣም ጠንካራ ከሚባሉ አውሮፓ ቻምፒየንስ ሊግ ላይ ከሚሳተፉ ቡድኖች አንደኛው ነውና በዚህ በ5 ጨዋታ በሜዳው አልተሸነፈም። 5 ጨዋታ በሜዳው አልተሸነፈም እና ከማማን ጋር ተጫወቱ የምለው ነገር ላይ ካሬት አልማጠን 4-1 አሸንፏል። ማርሴይን 2-1 አሸንፏል። ክለብ ብሩጅን 3-0 አሸንፏል። ፒኤስጂን ደግሞ 2-1 አሸንፏል። ሌላው ደግሞ አሁን ይሄ በጣም ሰርፕራይዝ ያደረገው ቦዶ ግሊምትን 5-0 በሜዳቸው 5-0 ነው ያሸነፉት። ይህ ጨዋታ በጣም በሚገርም ሁኔታ ነው ማለት እኔ በጣም ደስ ብሎኛል። ይህንን ጨዋታ የተጫወቱበት መንገድ፣ ኳስ የሚያደራጁበት መንገድ እና በጣም ወደፊት ኳስ ወደፊት የሚገፉበት መንገድ፣ ፓስ የሚያደርጉበት መንገድ፣ ቦታ ክፍተት የሚፈጥሩበት መንገድ፣ አንዳንድ ተጫዋቾችን እንዴት ማለፍ እንዳለባቸው በተለይ በመስመር የሚሄዱበት በነሱ በቀኝ መስመር ወደ ግራ ዘንብሎ የሚጫወት አንድ ተጫዋች አላቸው። ኳሱ ወደ መሀል ነው የሚገባውና በተለይ አሁን እነሱ ስፖርቲንግ በዛ ጨዋታ ላይ ከቦዶ ግሊምት ጋር ሲጫወቱ የመጀመሪያው ጎል ያስቆጠሩበት መንገድ በጣም ደስ የሚል ጎል ነው። ማለት ቢልዳፓቸው ራሱ በጣም ደስ ይላል። እንዴት አድርገው ኳስ ከጎል ጀምረው እያደራጁ እንዳመጡ ሃይላይቱን እንኳን ብናይ በጣም ደስ ይላል። እንትናቸው በጣም ደስ የሚል አመጣጥ ነው የሚመጡት። ከኳስ ጋር ምቾት አላቸውና ያው አርሰናልም በእነሱ ሜዳ ሄዶ የመጫወት ልምዱ አለው። ከዚህ በፊትም እንደሆነም የቁጥር እንትን አለ። አርሰናል ከነሱ ጋር የተገናኘባቸው እርስ በርስ ግንኙነት እንግዲህ 7 ጊዜ ተገናኝተዋል ከአርሰናል ጋር 3 አርሰናል አሸንፏል። ስፖርቲንግ ሊዝበን እስካሁን በ90 ደቂቃ አንድም ጨዋታ አላሸነፈም። አንድ ጨዋታም በ90 ደቂቃ ውስጥ አላሸነፈም። በፔናልቲ 5-3 ይመስለኛል በአውሮፓ ሊግ መጥቶ በፔናልቲ ሲለያዩ ያንን ማሸነፋቸውን ነው። ከዛ ውጪ 4 ጊዜ አቻ ወጥተዋል። 4 ጊዜ አቻ ወጥተዋል እና አንድም ያው ስፖርቲንግ ሊዝበን አንድም አላሸነፋቸውም። ስለዚህ አርሰናልም ከስፖርቲንግ ጋር ያለው ሪከርድ ጥሩ ነው። በእነሱ ሜዳ ደግሞ በቅርብ አምና እንግዲህ እንደምታወሰው 5-1 አርሰናል ሄደው ያሸነፋቸው ጨዋታ ነው። ያ ደግሞ እነሱም የምረሱት አይመስለኝም። ብቻ ግን በሜዳቸው ጠንካራ ናቸው። እነሱ ምንም ጠንካራ ናቸው። በአጠቃላይ እነሱ እንግዲህ በሜዳቸው በቻምፒየንስ ሊግ ያስቆጠሩት 16 ጎል አስቆጥረው 3 ጎል ብቻ ነው የተቆጠረባቸው። ይህ ማለት ደግሞ በሜዳቸው ያለው ሪከርድ በጣም ቆንጆ ነው። በደጋፊ ፊት ነው የሚጫወቱት። የመከላከል ፖዚሽናቸውንም በጣም ጠብቀው ነው የሚጫወቱት እና 16 ጎል አስቆጥረው 3 ጎል ብቻ ነው የተቆጠረባቸው። ይህ በጣም ጠንካራ እንደሆኑ ነው የሚያሳየውና እንግዲህ አርሰናልም ነገ በእነሱ ሜዳ ይፈተናል የሚል ግምት አለኝ። ይፈተናል። ያው ቢሆንም ግን አርሰናል አሁን ያለው ቻንስ ማሸነፍና ማሸነፍ ብቻ ነው። ምክንያቱም እዛ ጋር አቻ መውጣት ራሱ ለአርሰናል ጥሩ ነው ብዬ አላምንም። ለምን ካለው ከዚህ ከጫናው አንጻር አርሰናል የግድ በጠባብ ውጤትም ቢሆን አርሰናል አሸንፎ ይመጣል የሚል የራሴ ግምት አለ። እንግዲህ እኔ የራሴን ግምት ሳስቀምጥ እዚህ ጋር ምንድን ነው የምለው አርሰናል 2-0 ወይም 2-1 በጠባብ ውጤት ያሸንፋል ብዬ እገምታለሁ። የእናንተን ግምት በኮመንት አስቀምጡ። ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። ነገ ደግሞ ከዚህ ጨዋታ መልስ እንገናኛለን። በሌላ ቪዲዮዎችም እንገናኛለን።
ፔጁን ሰብስክራይብ አድርጉ፣ ላይክ አድርጉ። ስለምታደርጉም አመሰግናለሁ። ባይ ባይ፣ ቻው።